ሰላም ሰላም እንዴት አላችሁ? ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ በማድረግ አበረታቱን። ቀጥታ ወደ ቪዲዮ። ድጋሚ እነዚህ ወንድ ልጆች ወይኔ ፖሊስ፣ እነዚህ ወንድ ልጆች ምን እንዳደረጉ ተመልከት። ስለ የትኞቹ ልጆች ነው የምታወሪው? ስለ ችግርና ስለ ቴጋ። ምን? ቆይ በዚህ አካባቢ ላይ አስራችኋለሁ። ቴጋ ኳሱን ምታው። ቴጋ ኳሷን አቀብለኝ። ከኮርናው ጋር ውሰድ ጭንቅሎ። እናንተ ሁለታችሁ አንድ ስንዝር ከተንቀሳቀሳችሁ ወደዚህ ኑ። ፖሊስ ምን አደረግን? ለምን በቁጣ ስማችንን ትጠራለህ? ምን አደረግን? የመኪና መስታወት ሰብራችኋል፣ ግን አሁን እዚህ እግር ኳስ እየተጫወታችሁ ነው አይደል? ሁለታችሁም በቁጥጥር ስር ውላችኋል። እንዴ ፖሊስ፣ ለምን እጃችንን ታስረዋለህ? ምን አደረግን? ምን አጠፋን? ፖሊስ እግራቸውንም ጭምር ሰረው። እነሱ ክፉ ልጆች ናቸው። ምን አክስቴ ጌጤ፣ ምን አድርገናል ነው ያልሽው? እናንተ የመኪናውን መስታወት ሰብራችኋል። ፖሊስ እኛ ምንም መስታወት አልሰበርንም። ይቺ አክስቴ እዚህ ጠንቋይ ናት እንዴ? እኛን ለማሳሰር ስለምትፈልግ ነው። እኔን ለመሸወድ እየሞከራችሁ ነው አይደል? ወደ ጣቢያ ስንደርስ ስለዚህ ጉዳይ እንነጋገራለን። ተነሱ በሉና እንሂድ። ፖሊስ አንድ ነገር ብነግር አታምነኝም። ታያለህ፣ ይቺ ጨዋ ሰው የምትመስል አክስቴ በእርግጥም ጠንቋይ ነች። እሷ ነች የመኪናውን መስታወት የሰበረችው። ኑ ወንዶች ወደዚህ ግቡ። ፖሊስ እኛ ትናንሽ ልጆች ነን። ወደ ቤት መሄድ እንድንችል ይህንን እስር ቤት ይክፈቱልን። እናቶቻችን እኛን ይፈልጉናል። ፖሊስ እኛ ምንም አላደረግንም። እኛ የዋህ ሕፃናት ነን። ፖሊስ እንደኛ ያሉ ልጆች ቤት ውስጥ አሉ፣ ግን እኛን እዚህ ክፍል ውስጥ አስረውናል። በምን ምክንያት ነው? ምን አደረግን? ምንም አላደረግንም። ቴጋ በቃ ለእነሱ እንስፈንላችሁ። እኛ ምንም አላደረግንም፣ እባካችሁ ልቀቁን። እኛ ምንም አላደረግንም፣ እባካችሁ ልቀቁን። እኛ ጥሩ ልጆች ነን፣ እባካችሁ ልቀቁን። እናንተ ልጆች አፋችሁን ብትዘጉ ይሻላችኋል። ኮንስታብል እነዚህን ልጆች ልቀቃቸው። በዘፈናቸው ጆሮአችንን እንዲያደነቁሩት ትፈልጋለህ እንዴ? ምን ሆነ ነው? እናንተ ልጆች የፖሊስ መኮንኑ እዚህ በመኖሩ እድለኞች ናችሁ። እንደገና ለመዝፈን የምትሞክሩ ከሆነ እናንተን ለ2 ሳምንት እዚሁ ነው የምናስራችሁ። ፖሊስ እናመሰግናለን። ፈጣሪ ይባርክህ። ልጆች ከእስር ቤት ይዳኑ። የወደፊት ልጆች በፈጣሪ ተጠብቀው ይኖራሉ። አሜን። አክስቴ ጌጤ፣ እየጠራን ያለነው አንቺን ነው። እንደማትሰሚ አድርገሽ አታስመስይ። ተመልከቺን፣ ተፈታን። ግን በእኛ የናቀው ድንጋይ የማዕዘን ራስ ሆነ። አክስቴ ጌጤ፣ ፈጣሪ የማይቻለው ነገር የለም። ተመልከች፣ ሁለታችንም ተፈተናል። አትጨነቂ፣ አሁን ከስር ተፈተናል። የጦርነት መስመርም በእኛና ባንቺ መካከል ተሰምሯል። እናንተ ወንዶች በጣም ሞኞች ናችሁ። ይህ ገና ጅማሩ ነው። ከእናንተ ጋር ብዙ የማደርገው አለኝ። በዚህ አካባቢ አክስቴ ጌጤ ብለው የሚጠሩኝ እኔ እንደሆንኩ ትገነዘባላችሁ። ሃሃሃሃ። ቆይ ከእናንተ ጋር እንገናኛለን። አክስቴ ጌጤ፣ ምንም ችግር የለም። ነገ እንዴት እንደሚሆን እስቲ እንመልከት። ወደ ቤትሽ ግቢ። ምንም ችግር የለም አይደል? ቆሻሾች! ወይኔ እነዚህ ተንኮለኞች ልጆች በቤቴ ላይ ውሃ አድርገው ነበር። ቴጋ፣ አሁን የፈሳሹን ላርጎ ወደ መሬት ልቀቀው። አሁን ተንሸራተሽ። ወይኔ ወገቤን! ገና ምንም አላየሽም። ዛሬ በፈሳሹ ላርጎ ትዋኛለሽ። አሁን እስቲ ለመነሳት ሞክሪ። ወይኔ ፈጣሪ! ወገቤ ተሰበረ። ራስሽን ምን ውስጥ እንዳስገባሽ እንኳን አታቂም። ጀግኖቹን ለመሞከር እንዳታስቢው። ጭንቅሉ አመፀኛ ሆኖ የተወለደ ሰው ካልሆነ በቀር ካንተ ጋር ማንም አይጣላም። ትሁቱን ቴጋ፣ እዚያው ተቀመጭ። ለመነሳት ከሞከርሽ አዳልጦሽ መሬት ላይ ትወድቃለሽ። አቶ በድሉ አከራያችን እንዴት አደሩ? ዝም በል፣ በዚህ ጠዋት ምንም ጥሩ ነገር የለም። እና ሁሉንም የኔ ተከራዮችን አንድ ላይ ጠራሁት። እያደረግነው ባለው አንዳንድ ለውጦች ምክንያት ነው። ሁላችሁም ታውቃላችሁ፣ በዚች ሀገር ውስጥ እኔ ብቻ አይደለሁም የምኖረው። ሁላችሁም እዚሁ ናችሁ። የኑሮ ውድነቱ እንዴት እንደሆነ ሁላችሁም ታውቃላችሁ። የእቃዎችን ዋጋ የሚጨምረው እኔ አይደለሁም።
አሁንና ሁሉንም ነገር ውድ ሆኗል። ስለዚህ አንዳንድ የቤት ኪራይ ዋጋዎችን እየቀየርን ነው እና አንዳንድ አዳዲስ ክፍያዎችንም ልንነግራችሁ ነው። ሁላችሁም በጥንቃቄ ማዳመጥ አለባችሁ። የመጀመሪያው አዲስ ክፍያ የሚሆነው ወይም የክፍያ ጭማሪ የፍሳሽ ማስወገጃ ክፍያ ሲሆን በወር 4500 እንደምትከፍሉ ሁላችሁም ታውቃላችሁ። አሁን ግን ሂሳቡ በወር 8500 ይሆናል። ምን? አቶ በድሉ አከራያችን እንዴት እንደዚህ ይላሉ? ያንን ያህል ገንዘብ ከየት እናመጣለን? የጭንቅሎ እናት ይረጋጉ። ይህ የአንቺ ብቻ ሂሳብ አይደለም። ይህ የአጠቃላይ ሂሳብ ነው። በአንቺ ቤተሰብ የሚደርሰው ሂሳብ 5000 ብር ነው። ደግሞ ይወቁ፣ ሁላችሁንም በመስኮቴ በኩል ሆኜ እያንዳንዷን የምታደርጓትን ነገር እመለከታችኋለሁ። ይህ ሁሉ በልጅሽ ጭንቅሎ ምክንያት እንደሆነ ተመልከች። ለእናንተ ብቻ መጸዳጃ ቤት የገነባን ይመስል በቀን 8 ጊዜ መጸዳዳት። አንቺን እንኳን ዛሬ ጠዋት አይቼሻለሁ። ይህ ልጅሽ መብላትና መጸዳዳት ብቻ ነው የሚያውቀው። ዛሬ ጠዋት ለስብሰባ ከመምጣትሽ በፊት አንቺ እንኳን ስንት ጊዜ ተጸዳድተሻል? ንገሪ። 2 ጊዜ መጸዳጃ ቤት ተጠቅመሽ የለ? ከመስኮቱኜ ተመልክቼሻለሁ። ቤተሰባችሁ በዚህ ግቢ ውስጥ በጣም መጸዳጃ ቤት ይጠቀማል። ምግብ ቀንሱ እንጂ የቅጽል ስማችሁ ሽንቱ ተብሎ መጠራት አለበት። ምክንያቱም የምታደርጉት ሁሉ ሁልጊዜ ፑፑፑ መጸዳዳት ብቻ ስለሆነ። አይ አቶ በድሉ አከራያችን ራስን መስደባኩም በተከታታይ የሚሰራደው ጤናማ ምግብ በደንብ የሚበላ ሰው እንደሆነ ተመልከት። እኛም ተመሳሳይ ነገር ነው እየተናገረን ያለ ነው። በደንብ ተጸዳዱ፣ በደንብ ገንዘብ ክፈሉ። የሚቀጥለው የሂሳብ ጭማሪ የመብራት ክፍያ ነው። ይህ በሁሉም ላይ የመጣ ነው፣ በእኛ ብቻ አይደለም። ሂሳቡ በየወሩ እየጨመረ ነው። ስለዚህ በየወሩ ሁላችሁም 1000 የምትከፍሉ የነበረ ቢሆንም አሁን ግን ወደ 2000 ብር አሳድገነዋል። አንዴ ኧረ ወይኔ አቶ በድሉ ይህ ምንድን ነው? በዚህ ግቢ ውስጥ ሁላችንን ማጥፋትና መግደል ነው እንደምትፈልገው? የጭንቅሎ እናት፣ እኔን ማቋረጥሽን ከቀጠልሽ በእኔና በአንቺ መካከል ችግር ይፈጠራል። የመብራት ሂሳቡን እየጨመርን ከሆነ የአንቺን ጉዳይ አይደለም። ቆይ ደህና ንብረት እንኳን አለሽ? ንገሪኝ እስቲ። የኤሌክትሪክ ዕቃዎች አሉሽ? ማይክሮዌቭ አለሽ? ፍሪጅ አለሽ? ልጆችሽ እንኳን በተለምዶ ቴሌቪዥን የሚመለከቱት በጎረቤቶች መስኮት ላይ አይደለምን? አንቺን አያካትትም፣ አትጨነቂ።